አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ አራው። ለምንድን ነው መሃል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበል። እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሃል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ በስፖኬ እያየው ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። ኢትዮጵያ ውስጥ ነው የምላችሁ፣ ማንም አሸንፈኝ። እኔ ከመምጣቴ በፊት ሁላችሁም አሪፍ እድል ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። እኔ እልኸኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ፣ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታረጋኝ አይገባም። እሺ ንቃተ ህሊናን ብዬ ማለት ነው። በ1 ሚሊዮን ብር መሄድ ካለ ዛሬውን ዴም ያርግልኝ። ቢግ ላቭ ኢን ቢግ ሪስፔክት። እናቴ ትሞታለ ነው። አዎ ትገባለህ። ና ካሜራ ድምጽ ቀልሽ በዲቺድ ምንድን ነው አትዲስ በዲቺድ ና ምን ትፈራለህ? እሺ በ15 አድርገውና 5 ብር ይዳኝ። ለምን ይቆርጣል? የዳኛ ለምን ይቆርጣል? እናቴ ቀልድ ነው እንዴ? 5 ብር ና በዲቺድ ብሩን አንተ ኪስ ውስጥ ነበርኩ አላስክም እንዴ? ይዣለሁ። እናቴ ትሙት ከማዘርባ የሻይ ቅጠል መልስ አልሰጠኋትም። ቅድም ልካይ ነበር ሻይ ቅጠል። ይኸው ግባ። እሺ ሂድ። እኔ ጋር ይሁን። አታምነኝም ነው? እኔ ጋር ይሁን። ምን እንዴ? እኔ ጋር ይቀመጥልህ። የኋላ ኪሴ ምልክት አደርግበታለሁ። ምን አሳም ችግር የለም፣ አይቀላቀልም። ሄደናል በ20 ብር 20 ደራሽ ነው። እንዳታፋፍር። እሺ የትም እንዳት ችግር የለም። በ1 ሚሊዮን ብር መሄድ ካለ ዴም ያርገኝ። ጋንሻት ተጋበይ ጓደኞቼ ነው። ሃይ በይ አይታፈስ ያጅል አንድ ወልፎኝ ነው። ከታረጓለሽ ትቆርጧል። ትቆርጧለሽ። ከመሬት ላይ ጀመሆን አፍታች መላከ ላይ ኢትዮጲስ ጀመረ። ኢየሱስ ማዲታት ኢትዮጲስ ጀመረ። ቀይዋ እንዴ ዳዋ ምን እያረክስ ነው? ይኸውልህ ብራዘር፣ ቀኔ እየፈታው ነው። ብራዘር ይልክ ቀኔ እየፈታው ነው። ከአንድ ኢትዮጵያ በቀር የሚለው ይኸውልህ፣ ይሄ ሌሌ የሚለው ለምን እንደዘፈነ ታውቃለህ? ትርጉም አታውቀው? ይኸውልህ ሌሌ ማለት ነው። ይኸውልህ 2 ጊዜ ነው ሌሌ ያለው እና ሌሌ ይኸው እዚች ጋር ሌሌ ቱ ስኩዌር ትለዋለህ፣ ቀኔው ለመፍታት ማለት ነው። ከዛ በሶስተኛው ላይ ሌሌ ነገር ብሏል ማለት እዚህ ጋር ምንም ነገር የለውም። ቀጥታ እነሱን ይነካው። እናቴ ትሞት ምንም ነገር የለውም። እነሱን ይነካው። ወደድኩሽ ይለኛል አካል የስቲነድ እኔ ምን አገባኝ ብትም ብዙም ከሴት ጋር ጸባይ አይመቸኝም። ለማንኛውም ያንቺን እዴ ሌላ ሰው ላይ ተወጥቼዋለሁ። እኔ እንጃ አሁን ላይ እኔን ስታይ ምናምን በቃ የሆነ ፈገግ ምናምን ትያለሽ። ወላሂ ፊትሽ ላይ ፈካ ይላል። ፊትሽ ላይ ፈካ ይላል። እና ተወጣልኝ በቃ ለቀውጣ እና ተወጣልኝ በቃ ለቀውጣ ና እኔም ወድሻለሁ። እንደዛ ማለት ተወጣልኝ እንደዛ ማለት ተወጣልኝ ጌታው በስመ አብ ወወልድ ወመንፈስ ቅዱስ። ወላጆች እኔም ወድሻለሁ። ሰላም ጋይስ፣ እንግዲህ ያው ከኡስማን ጋር የተፈጠረው ነገር ሁላችሁም ታውቃላችሁ ማለት ነው። ያው እሱም ጸጉሩን አስተክሏል። እኔም ጥፋቴን አምኜ ከዚህ በኋላ እንደዚህ አይነት ነገር አይደገም ይቅርታ ጠይቄዋለሁ ማለት ነው። እስኪ ማርያም በስመ አብ አንተ ያለማንም አስገዳጅነት ይቅርታ ጠይቄዋለሁ። ያለማንም አስገዳጅነት ሃሪ ሜላት ሃሪ አምፈን ታንክ እሺ ፓቶል ቀረጥሽ ወይስ ቪዲዮ? እሺ ከ10 ከስንት ነው? 10 እሺ ፋሚሊ እንግዲህ ከ10 ለ5 ብላለች። እናንተም የቪዲዮ ረታርጎ ለስጎ ወደ ቪዲዮ እስቲ ተቃጠል የምትሉ ከታይ ጻፍ።
አንዴ ጅብ ዘንጦ የሚለውን ሰምተን እንመለስ። ልጅ ዳዊት ይሄ መልእክት ለልጅ ዳዊት ኡስማንን ማለት ነው። በ24 ሰዓት ውስጥ ይቅርታ ማጠይቀው ከሆነ ካለህበት ፈልጌ ቆዳህን እገፋለሁ። ታቀኛለህ። ቆዳህን ገፍፌ ለኡስማን ጫማ ነው የምሰራለት። አስብበት። ይኸውልህ ከኔ ጋር ያልሆነ ቢፉስ ከመግባት በፊት ማለት ነው ከኔ ጋር ቢፉስ ገብተው የነበሩ ሰዎችን መጨረሻቸውን ተመልከት። ከቲክቶክ ዓለምን ያጠፋዋቸው አንተም መጨረሻ እንደነሱ እንደን ካሁኑ ብትጠነቅቅ ይሻላል። ቆዳህን ገፍፌ ጫማ ነው መሰራበት ላልከኝ ደግሞ ችግር ጫማ ከሆነ እኔ ደህና ቦታ ጠቁምሃለሁ። በእኔ ስም ደግሞ ወሰድ ይችላል። ቦሌና ሙላ አጠገብ ሞርኒንግ ስታር ህንጻ አንደኛ ፎቅ ላይ 16 ቁጥር ላይ ይገኛሉ። በጣም ጽድት ያሉ የወንድ ጫማዎችን ነው የሚይዙት። እዛ ገብታችሁ የምታጡት የጫማ አይነት አይኖርም። ማዘዝ ለምትፈልጉ ቲክቶክ ፔጃቸውን ከስር ሜንሽን አድርግላችኋል። እዛ ደግሞ ወሰድ ይችላል። ይሄ ነው ፕሮሞሽን። እሰራለሁ ምን የምግብ ቤት እሰራለሁ፣ ችግር የለም። ምን እጎርሳለሁ። እኔ መጎርስ ከሆነ በቃ በነፃ እሰራላችኋለሁ። ብቻ የታክሲ ብቻ 15 ብር አክልኝ፣ ከሌለም በእግሬ እመጣለሁ። አላቋረጥ ጀምሬ ሰራዬን ቀይሬ አንድ ቪዲዮ አይተን እንምጣ። ሽንት አይ ዋንት ቱ ካት ዩር ሄር ዲዲጂ ዝናብ አይ ዋንት ቱ ካት ዩር ሄር ዲዲጂ። ምንድነው አንተ አፈታም እንዴ? አፈታም እንዴ አንተ? ምን እሺ ከባርበሩ ባስክብን እኮ በቃ እንዴ ትሬንድ ነበር በቃ አልፏል እንዴ ፍታን በቃ ለምንድን ነው ማፈታን? በቃ ፍታን በእናትህ ትሬንድ መስሎ ነው። አይኔ እኮ ነው ይሄ እኮ ያለፈበት ጭው እኮ ተፋታን በእናትህ። ከዚህ በኋላ እንትን እንዳት ግን ምንም እንዴ አልነግረኝም እንዴ ከምኩ ዲዲጂ ቀጣይ ተወዳዳሪ ሶ በድንገት አጪ ምን ይዘሽልኝ መጣሽ? ዘፈን ይዤላችሁ መጣሁት። እሺ ማቅረብ ትችያለሽ። እሺ Happy birthday to you. Happy birthday. እሺ ቀጣይ አንድ ልጅ በእናትህ የእንትና ልጅ እኮ ታገኝ እሙዬ ኢትዮጵያ የእንትና ልጅ እኮ ሌላ ነገር ሳይከተልሽ ውጪ። አይመለከትም። ይወጣላ። ውጪ ቶሎ በይ። ጀመረን ጀምሯል። ወንድሜ ጊዜን ተጠቀም። ጊዜን ማጠቀም ከሆነ ደግሞ ሰዓትን ተጠቀም። ሰዓትን ማጠቀም ከሆነ ደግሞ ችግሩ ከሰዓት ነው። ሰዓትን ቀይር። ከየት ልቀይር የምትለኝ ከሆነ ደግሞ ከሙራድ ሪል ብና ጽድት ያሉ ሰዓቶች አሉ። አድራሻ አዳማ አሉ። አዲስ አበባ ላይም ለቡ ላይ ይገኛሉ። የፈለግበት ከተማ ላይ ዴሊቨሪ ያደርሱልሃል። ከነሱ ገዝተህ ሰዓትን ተጠቀም። እንዳገባ ብለሃለች እዛው ለምንድን ነው ያለች? እሱን ጠይቃት ሂድ እዛው። አንተ እኔ እኮ 12ኛ ክፍል የወደኩበት ዶክሜንት አለኝ። አታውቅም እንዴ? አንተ ሚኒስትሪ እኔ ያለፍኩበት እኔ ከ50-40 ያመጣሁበት ዶክሜንት አለኝ። አይዲ አለኝ፣ ናሽናል አይዲ። እንዳገባ ብለሃለች። ሲጀመር እሷ ማለት ለሰራተኛው አትመጥንም። ለቦታው አትመጥን። ሰራተኛው ሁሉ እኮ ማለት ፒስ ታክሲ ሲጠቀም እሷ ታክሲ እኮ ነው የምትጋፋው። ሲጀመር ምን ታክሲ? ፒስ ታክሲ ማን ነው? አዲስ የመጣው ፒስ ታክሲ ነው። ለድራይቨሮችና ለከስተመሮች መልካም ዜና። ፒስ ታክሲ ላይ ስትሰሩ በ5% ኮሚሽን ነው በዘላቂነት የምትሰሩት። የመጀመሪያውን 2 ወር ነፃ ሲሆኑ 3ኛና 4ኛ ወር ላይ ደግሞ በሳምንት 100 ብር ነው ዲፖዚት የምታደርጉ። ከስተመሮችን ፒስ ታክሲን በመጠቀም ሰላምና ምቾቱን አግኝቶ ይጓዙ። የከስተመር ሊንካቸውን ካፕሽን ላይ አስቀምጬላችኋል። ቤተሰብ አስተዳዳሪ ነኝ። በእናትህ ተባባሪ። እንደውም አልመጣምሽ ከዚህ በኋላ እሷ ካልወጣች አልመጣም። ስፖንሰር በምን እንደምታገኙ እናያለን። ወንድም ያስገባኝ በእናትህ። አረኛ ቀጥል። ታለንት ምንድን ነው? እኔ ዲያስፖራ ጸጉር መቁረጥና እንትን ዘፈንም እችላለሁ። ባለፈ ዲዲጂ ሳይቆረጥ ሄዳ እናቴ ተመት ያለው ቆርጬው ማለት ነው። ልቆርጠውትን ማብራት ሄዶ ማለት ነው። እዛ መተት ቆርጠኛል ምናምን ብሎ ተውሱን ቀጥሎ ወደ ዘፈን። እሺ ቴክስት ላሳይ ከፈለ አረዝ ቀጥሎ ወደ ዘፈን አላቋረጥ ዝምሬ ሳላይ እንዲህ ነበር ብር አጭማ እንትን ኢንስታግራም ላይ አወራ ላሳይ። ሰውዬው ቀጥሎ ዘፈኑ ተውሱ የዲዲጂ እኮ አለን ቀይር እንትን ነበር ቀይር ብር በቃ ብራዘር አንተ ቀስ እያልኩ ጣ ቢት ስለሌለው እኮ እናቴ ደግሞ በቢት የሰራው ላሳይ። ዓለም ይጂ ሶራል በቢት የሰራው ስብለው ጣ በዚህ እሺ ለምን ትመታኝ? ሳላይ ላይ ናተ ይሻማንጣ ይሄ ቪዲዮ 50 ሺህ ላይክ የሚገባ ከሆነ የሻማ ሰጣችኋል። ላይክ ምናምን ትደብራለህ እንዴ? ችግር የለም ብር አለኝ እኔ ጂኒ ትራስ መጣላችኋለሁ። ሻማ ምን ያደርግልሃል? ችግር የለም አንተ ምን እሺ ነው? እሺ ችግር የለም ሶላር አስገጥምላችኋለሁ እኔ ችግር የለም። ጸባያችሁን ተሰምሩ ከሆነ ደግሞ እስከነመጣ ድረስ አያት ድረስ የተገነባው አንድ ሱቅ ሰጣችኋለሁ። ሲኤምዚ ሚካኤል የገነባው የመኖሪያ የንግድ ሱቆች አሉ። ከነሱ ሱቆች አንዱን ሰጣችኋለሁ። በካሬ 120 ሺህ ብር ሲሆን 24 ካሬ እስከ 400 ካሬ ድረስ አለ። ከነሱ አንዱን ሰጣችኋለሁ። 25% ለበዓል ቅናሽ አድርጓል። ለበለጠ መረጃ ካብሽን ለባለው ስልክ ደውልልኝ እሰጥሃለሁ። ችግር የለም። አተና አትደብርና እንዳልፈጥንብህ ነው ኩሻፕ ረድስ ከዚህ ችግር የለም። ምን አንተ ምን አተና ውረድልኝ ፑሻፕ ነው ሽቶ ነፋላለሁ በብር ነው ምን እሺ ነው የሚለው ወጥተህ ትደብራለህ።
ምን እያረክ ነው? ላደርቅልሽ ነው እንዴ? እጄና እንዴ ነቀስከኝ? ይገናኛል ይኸውልሽ፣ እጅም ቢነቀስ ማለት ነው መድረቅ ያለበት እዚህ ጋር ነው። ማታውቂው ነገር አለ እንጂ እዝራፍ ምን እያረክ ነው? አንቺ ስራ እንትን አትበይ፣ በማታውቂው ነገር አትግቢልሽ። ሲያፖሎሲያስ ይባላል እዚህ ጋር ተነቀሰው መድረቅ ያለበት እዚህ ጋር ነው። ነርቡ እንትን ይላል። ስለዚህ እንትን አትበይ ማለት ነው። ሆነ እረፍ እንዴ አንቺ እሺ ብለሽ አንድ መጣ እና አጠፋዋለሁ። እንደውም እናቴ እና አጥፋው። እሺ ሄድ ከዚህ እና አንቺ እሺ ብለሽ አንድ መጣ ነው እየገፋችሁ ጠብቁኝ እንዴ። ልብስን ይዞ ነው ወንድሜ። ወሰንኩ እኮ። ምንድነው የወሰንከው? ናፍጣ ሰልፍ ልሰለፍ። ምን አታረጉም? ወስኛለሁ። በቃ እንገናኛለን ወንድሜ። እንደወጣው አልቀርም፣ ችግር የለም። ቤተሰቦችን ለማን ጥለህ? ቤተሰቦቼ ፈጣሪ ይጠብቅልኛል፣ አንተም ጠብቅልኝ ወንድሜ። አደራ ሰጥቻለሁ ቤተሰቦችን። በእናትህ ስንት ነገር ተባብለን የዓለም ዋንጫ አብረን ያለን አላልክም? የዓለም ዋንጫ እኔ ባላይ ማለት ነው። ለአንተ ኩፕ ባንክ አዘጋጅቶላል፣ ማየት ትችላለህ። እንዴት ነው የማገኘው? ኩፕ ባንክ ሄደ ማለት ነው። ቪዛ ካርድ ወስደ በደንብ ስትጠቀምበት የዓለም ዋንጫ የዘንድሮን የዓለም ዋንጫ አሜሪካ የሚደረገውን የዓለም ዋንጫ ሄደ ሙሉ ወጪ ተችሎ ማየት ትችላለህ። ችግር የለውም። ጊዜው የሚቆየው እስከ አፕሪል 15 ድረስ ነው። እስከዛ ድረስ በደንብ አድርገህ ተጠቀምበት ቪዛ ካርዱን ወንድሜ። እሺ ራስን ጠብቅ። ችግር የለም ወንድሜ፣ እንገናኛለን አንድ ቀን። እሺ እንገናኛለን ወንድሜ። አንዳንድ ነገር ትሆናለች። አመሰግናለሁ። አንድ ፍታሽ ብለኝ እሺ። እንዴ ነው ከዚህችም በእናትሽ አንዴ ብቻ ድገሚ። በእናትህ ረፍ። ዳዲ ይቆጣል። አንዴ ብቻ እናቴም ቶሎ ጨርሳለሁ። ዳዲ ይቆጣል። ረፍ። በጣም ስላስፈለገ ነው። አንዴ ብቻ ነው የምትሰጪኝ። አሁን ሁላ ከዳዲ ተደብቄ ነው የሰጠው። ረፍ። ኧረ እናቴ ትሙት፣ ለማንም እንዳሰጭ ብሎሽ ነው። ኧረ በእናትሽ አንዴ ብቻ እስቲ እናቴ። ኧረ ዳዲ ይቆጣል። ረፍ። እሺ ይቁም። እሺ ይቁም። እናቴ ይቁም። እናቴ ትሙት አየር ላይ ጨርሳለሁ። ቶሎ ጨርሳለሁ። እናቴ ትሙት ይቁም። በጣም ስላስፈለገኝ እኮ። እሺ ቶሎ ጨርስ ከሆነ እሺ። በጣም አመሰግናለሁ። ቶሎ በል እንዴ። ይቁም አላልክም እንዴ? ወላሂ የምሬ ነው። እኛ ሰፈር አለ የተባልኩ ዱለኛ ነኝ። የምሬ ነው። ወላሂ 10 ነበሩ፣ 9ኞቹ ራሳቸውን አጥፍተው እኔ ብቻ ነው የቀረሁት። ምርጥ ዱለኛ ነኝ። ወላሂ የምሬ ነው። አንድ የቪዲዮ አይተን እንምጣ። ደግሞ ይሄ አንካሳ ጥርስ በጣም እያመሰ ነው። ያለ ፕሮግራም የተወለድክ ሁላ ዝም ብለህ ከኔና የሳተህ ከኔ ጋር ያልሆነ ቢፍ ውስጥ ከመግባት በፊት ማለት ነው መጀመሪያ የጠፉብህን አህዮች ሰብስብ አስገባ። ለማንኛውም ለሌላ ጊዜ አትዝረክረክ። አንዱን አህያ አግኝቼልሃለሁ። ዙር ዙር ብለህ የመፈለግ አቅሙ ከሌለ ደግሞ ማለት በ500 ብር ባጃጅ የምታሽንበት ዕጣ አዘጋጅቼልሃለሁ። አንደኛ ዕጣ ባጃጅ፣ ሁለተኛ ዕጣ 50 ሺህ ብር፣ ሶስተኛ ዕጣ ደግሞ 25 ሺህ ብር ሲሆን የላ አገኛቸው የምትለኝ ከሆነ ደግሞ ቲክቶክ አካውንታቸውን ካፕሽን ላይ አስቀምጬልሃለሁ። ስልክ ቁጥራቸውን ደግሞ ኮመንት ላይ አስቀምጬልሃለሁ። እሱን ቆርጠህ ህይወትህ የምትለውጥ ከሆነ ለውጥ። በእናትህ አንተ ሰውዬ ወላሂ በጣም ደስ የሚል ነው። አህያዋ ተገኝታለች።